ሰላም ጤና ይስጥልኝ የሀገሬ ልጆች። በዛሬው የአፋን ኦሮሞ ትምህርታችን የምንመለከተው ሁለተኛውን አይነት የአፋን ኦሮሞ ጥያቄ አመሰራረት ነው። by changing the tone of speech የንግግር ቶን በመቀየርና ስቴትመንት ላይ ጥያቄ ምልክት በማድረግ በአፋን ኦሮሞ ጥያቄ ይመሰረታል ብለን በኢንትሮዳክሽን አይተነው ነበር። አሁን ምሳሌዎችን ወስደን እናያለን። እንግዲህ ከዚህ በፊት በተከታታይ እያንዳንዱን የአፋን ኦሮሞ WH words ወይም ጥያቄያዊ ቃላት ዝርዝራቸውን እንደዚሁም በአረፍተ ነገር አንድ ባንድ አይተናቸዋል። ዛሬ የምናየው mechanism of sentence, interrogative sentence, question formation in አፋን ኦሮሞ by changing the tone of speech of a statement ማለት ነው። ስለዚህ እንደዚህ በሚሆንበት ጊዜ ስቴትመንቱ የሚጨርሰው በግስ ከሆነ the last vowel of the verb will be lengthened ማለት ነው። ቶኑን ለማሳየት አቲ ደልደላ ሚቲ አንተ ነጋዴ አይደለህም። ይሄ ጥያቄ ነው። እንግዲህ አንተ ነጋዴ አይደለህም ይሄ ስቴትመንት ነው፣ ጥያቄ አይደለም። ይሄ ሲነበብ አቲ ደልደላ ሚቲ በቃ ይሄ ፉል ስቶፕ ነው። አቲ ደልደላ ሚቲ አንተ ነጋዴ አይደለህም ይሄ ጥያቄ ነው። ቶኑን እያያችሁ ቦፍኒ ቢሻን ዱጋ ሚቲ ውሃ ይጠጣል እንዴ? ቦፋ እባብ ነው። ቦፍኒ ሰብጀክት ፎርም እባብ ማለት ነው። ቢሻን ውሃ ነው። ኡጋ ይጠጣል። ኡጉ ከሚለው ለኢኒ ያው ቦፋ ኢኒ በሚለው ፕሮናውን ስለሚተካ ኡጋ የሚለው ፕሬዘንት ቴንስ ፎርም ኦፍ ኡጉ ይወስዳል ማለት ነው። እሺ ይሆናል ማለት ነው። አላመኒ ሰአነምኒ ሁንዱ ነጋዳ ሁንዱ ነጋዳ ቤቱ ውጭው ሰው ከብቱ ሁሉ ደህና ነው። ይሄ እንግዲህ ጥያቄ ነው። ቶኑ እንደምትሰሙት አላመኒ ሰአነምኒ ሁንዱ ነጋዳ ይሄ ስቴትመንት ነው። ፉል ስቶፕ ነው። አላመኒ ሰአነምኒ ሁንዱ ነጋዳ ቤቱ ውጭው ሰው ከብቱ ሁሉ ደህና ነው። ይሄ እንግዲህ ቶን እንደምትሰሙት የጥያቄ ድምጸት ያለው ነው። ጥያቄ ምልክት ይቀመጥበታል ማለት ነው። እንግዲህ በሰላምታ ጊዜ የምናወራው ነገር ነው ማለት ነው። ሆጂ ጀልቀብዴ እዚህ ጋር ነው እንግዲህ ያልኳችሁ። ስራ ጀመርክ፣ ስራ ጀመርሽ፣ ስራ ጀመረች ለሶስቱም ይሆናል። እንግዲህ አቲ ከሆነ ስራ ጀመርክ፣ ስራ ጀመርሽ ነው የሚሆነው። ኢሸን ከሆነ ስራ ጀመረች ይሆናል ማለት ነው። ለምን መሰላችሁ? ኢን ዘ ፓስት የኢሸንና የአቲ ቨርብ ፎርም ተመሳሳይ ነው። ሆጂ ጀልቀብዴ ሲል ስራ ጀመረች ሊሆን ይችላል፣ ስራ ጀመርሽ ሊሆን ይችላል፣ ስራ ጀመርክ ሊሆን ይችላል። አቲ ሆጂ ጀልቀብዴ ከሆነ ግን ተዘጋ። አንተ ስራ ጀመርክ፣ አንቺ ስራ ጀመርሽ ይሆናል ማለት ነው። ስለዚህ ስራ ጀመረች አይሆንም ማለት ነው። ኢሼን ሆጂ ጀልቀብዴ እሷ ስራ ጀመረች። ስለዚህ ፕሮናውኑን ማስገባት አለብን ፎር ሞር ስፔሲፊሲቲ ማለት ነው። ሆጂ ስራ ነው፣ ጀልቀቡ መጀመር ነው። እንግዲህ ጀልቀብዴ ኤ በአፋን ኦሮሞ ላስት ኮንሶና ቫውል ኤ ሲሆን ሲምፕል ፓስት ነው የሚያሳየው። ኦልዌይስ ምንም ኤክሰፕሽን የለውም። ኦልዌይስ ኤክሰፕት ለኢሲንና ለኢሳን ለነሱ አን የሚል ነው የሚወስደው። እሱም ትንሽ አምቢጊዩቲ አለው። ምክንያቱም ሲምፕል ፕሬዘንት ቴንስ ኔጌሽንም አን ብሎ ይጨርሳል። እንደዚሁም ዊዝ ሰርቴን ፕሪፖዚሽንስ ለኢሲንና ለኢሳን ቨርቡ አን ብሎ ይጨርሳል። ኢን ፖዚቲቭ statements in the present time ማለት ነው። ለአኒ፣ ለኑቲ፣ ለኢሳን፣ ለኢሼን እና ለአቲ የሆነ ግስ ኤ ብሎ ከጨረሰ ማለት በአፋን ኦሮሞ ኤ ብሎ ከጨረሰ ቫውሉ ኢ ከሆነ ማለት ነው። ኢ ከሆነ that is by default past tense ነው፣ የፓስት ድምጽ ነው ያለው። ስለዚህ ጀልቀብዴ ፓስት ነው no doubt ማለት ነው። ሶ ሆጂ ጀልቀብዴ ሲባል እንዳልኳችሁ ላስት ባውሉ ረጅም ሆኗል። ሆጂ ጀልቀብዴ ረዘም አድርገን እናወራዋለን። ጀልቀብዴ ዴን ረዘም እናደርገዋለን። ጥያቄ መሆኑን ለማሳየት ነው። እና ስቴትመንት ቢሆን ለምሳሌ አቲ ሆጂ ጀልቀብዴ አንተ ስራ ጀመርክ፣ አንቺ ስራ ጀመርሽ። ይሄ አቲ ሆጂ ጀልቀብዴ። ኢሼን ሆጂ ጀልቀብዴ እሷ ስራ ጀመረች። አሁን ይሄ ስቴትመንት ነው፣ ጥያቄ አይደለም።
ኢሼን ሆጂ ጀልቀብዴ እሷ ስራ ጀመረች። ቶኑን ተመልከቱ። ኢሼን ሆጂ ጀልቀብዴ እሷ ስራ ጀመረች። ይሄ ደግሞ ቶኑን በመቀየር ጥያቄ በአፋን ኦሮሞ እንመሰርታለን የሚለውን የሚያሳይ ምሳሌ ነው ማለት ነው። አኒ ሲሂን ጃለዱ እኔ አንቺን አልወድሽም፣ እኔ አንተን አልወድህም ይቻላል ሁለቱ። ይሄ እንግዲህ ቶኑን እዩት። አኒ ሲሂን ጃለዱ እኔ አንቺን አልወድሽም፣ እኔ አንተን አልወድህም። የቁጭት ንግግር ይመስላል አይደል? ጥያቄ ነው። ስቴትመንት ቢሆን አኒ ሲሂን ጃለዱ እኔ አንቺን አልወድሽም፣ አንተን አልወድህም ነው። እንጃለዱ ሲሆን ግን ያው ጥያቄ ይሆናል ማለት ነው። ቶኑ ኢሳን ነጋንገለኒ እነሱ በሰላም ገቡ። ኢሳን ነጋንገለኒ እነሱ በሰላም ገቡ። ኢሳን እነሱ ነው እንግዲህ ነጋ ሰላም ነው። ነጋን በሰላም ገለኒ ገቡ። ገሉ መግባት ነው እንግዲህ ፓስት ነው። ፓስት እናደርገው ለኢሳን ገለን ነው የሚሆነው። ኢሳን ነጋንገለን እነሱ በሰላም ገቡ ነው። ገቡ ስትይ ገለኒ ይሆናል ማለት ነው። ኢሳን ነጋንገለኒ ሾርባይን ኡዱ ሾርባ አትጠጣም። አቲ ሾርባይን ኡዱ አንተ ሾርባ አትጠጣም፣ አንቺ ሾርባ አትጠጭም። ጥያቄ ባይሆን አቲ ሾርባይን ኡዱ እንግዲህ ቶኑን እያያችሁ አንተ ሾርባ አትጠጣም። ይሄ ስቴትመንት ነው፣ ጥያቄ አይደለም። ሾርባይን ኡዱ ጥያቄ ይሆናል ማለት ነው። ሰገንቲች ኤገሌ ፕሮግራሙ ጀመረ። ሰገንታ ፕሮግራም ነው። ሰገንቲች ፕሮግራሙ ማለት ነው። ዘ ፕሮግራም ዲድ ዘ ፕሮግራም ስታርት በእንግሊዝኛ ብታደርጉት ሰገንቲች ኤገሌ ፕሮግራሙ ጀመረ። ጥያቄ ባይሆን ሰገንቲች ኤገሌ ፕሮግራሙ ጀመረ ነው የሚሆነው። ሰገንቲች ኤገሌ ቨርሰስ ሰገንቲች ኤገሌ ቶን ለውጥ ያነጋገር ድምጸቱ ማለት ነው። ቆትዮን ቀለሜ በሬው ታረደ። ቆትዮ በሬ ነው። ቀለሙ መታረድ ነው። ቀሉ ማረድ ነው። ቀለሙ መታረድ ነው። ቆትዮን ቀለሜ በሬው ታረደ። እንግዲህ ጥያቄ ባይሆን ቆትዮን ቀለሜ ነው የሚሆነው። በሬው ታረደ፣ በሬ ታረደ። ቆትዮን ቀለሜ ሲሆን ግን በሬ ታረደ ጥያቄ ይሆናል ማለት ነው። አላቲን ተረካንፈቹ ደንዴሲ አሞራ መራመድ ትችላለች ጥያቄ ነው። አላቲ አሞራ ማለት ነው። ተረካንፈቹ መራመድ ነው። ደንዴሲ ትችላለች ማለት ነው። ደንደኡ ከሚለው ለኢሼን በሴት ጾታ ስለገለጽናት አሞራዋን ማለት ነው። in the present time ደንዴሲ ትችላለች ማለት ነው። ስለዚህ አላቲን ተረካንፈቹ ደንዴሲ ይሄ ጥያቄ ነው። አላቲን ተረካንፈቹ ደንዴሲ አሞራ መራመድ ትችላለች። ይሄ ደግሞ ስቴትመንት ነው። ግን አላቲን ተረካንፈቹ ደንዴሲ ጥያቄ ይሆናል ማለት ነው። አነን ፊዴ ወተት አመጣ፣ ወተት አመጣሽ ጥያቄ ነው። አነን ፊዴ ኢሼን አነን ፊዴ እሷ ወተት አመጣች። አቲ አነን ፊዴ አንተ ወተት አመጣ፣ አንቺ ወተት አመጣ። ይሄ ስቴትመንት ነው፣ ጥያቄ አይደለም። ኢሼን አነን ፊዴ እሷ ወተት አመጣች። አቲ አነን ፊዴ አንተ ወተት አመጣ ጥያቄ ነው። ቢዴና ተወልችቴ እንጀራ ጋገርሽ። አቲ ቢዴና ተወልችቴ እንጀራ ጋገርሽ ጥያቄ ነው። ጥያቄ ባይሆን ምንድነው የሚሆነው? አቲ ቢዴና ተወልችቴ አንቺ እንጀራ ጋገርሽ። ግን ጥያቄ ስለሆነ ቢዴና ተወልችቴ እንጀራ ጋገርሽ። በልበሊቻ ጩፍቴ በሩን ዘጋኸው፣ በሩን ዘጋሽው። በልበሊቻ ጩፍቴ ጩፍቴ ዘጋሽው፣ ዘጋኸው ጥያቄ ባይሆን ምንድነው የሚሆነው? አቲ በልበሊቻ ጩፍቴ አንተ በሩን ዘጋኸው፣ አንቺ በሩን ዘጋሽው። ግን ጥያቄ ስለሆነ በልበሊቻ ጩፍቴ ይሆናል ማለት ነው። የመጨረሻውን ፓውል ደብል እናደርጋለን። የመጨረሻውን ተነባቢ ፊደል ሳብ አድርገን ጩፍቴ ብለን እናነባለን ማለት ነው። እንግዲህ በአፋን ኦሮሞ ጥያቄ እንዴት እንደሚመሰረት በተከታታይ ትምህርቶች ተመልክተናል። ጥያቄን በተመለከተ በአፋን ኦሮሞ እንዴት እንደሚመሰረት የነበረን ትምህርት እዚህ ላይ ያበቃል። በሌላ ርዕሰ ጉዳይ በሌላ ኦዲዮ ቪዲዮ እስከምንገናኝ ነጋቴ ነፍጡር